አንቺ ባትኖሪ እኔ ማሮንም ምን እንሆን ነበር? ምን እያልሽ ነው እቴ? ማን መስዬሽ ነው? እኔ እኮ እህትሽ ሚላን ነኝ። አውቃለሁ፣ ግን እህትነት ብቻውን ይህንን ለማድረግ በቂ አይደለም። እና እህት ከመሆን ውጭ ሌላ ምን ያስፈልጋል? ቅልብ ያስፈልጋል። በዚህ ዘመን እህትና ወንድም ጨካኝ በሆነበት ዘመን አንቺ አይነት ቅልብ ያላት እህት ማግኘት በጣም ከባድ ነው። ኧረ እህቴ በጣም እያካበድሽ ነው። አንቺን ተሽሎሽ ደህና ሁኚ እንጂ እኔ ምንስ ብሆን? ይህን እኮ ነው የምልሽ። ቅልብ ባለሽ የምልሽ እኮ ለዚህ ነው። አንቺ አሁን ላይ እኔን ማመስገን ከጀመርሽ መቼም አታቆሚ። ስለዚህ አሁን መድኃኒቱን ስለወሰድሽ አረፍ በይ እሺ? ለምታደርጊልኝ ነገር ድኛ ውለታሽን እስከምከፍል ቢያንስ በዚህ እንኳን ላመስግንሽ። ቢሆንም ያንቺ በዛ እኮ። ደግሞ እህትሽ መሆኔን ካስታወሽ ምንም እንደ ውለታ የምቆጥሪው ነገር አይኖርም። ሀሮንም ቢሆን ይሁንልሽ። በያውን ረፍት አድርጊ። ስትነሽ ደግሞ ቆንጆ ምሳ ሰርቼ ትበያለሽ። ያማል እንዴ? ምን ነው? ምን አደረኩ? እህቴ እኮ ሳሎን ያለችው ብትሰማስ? እህትሽ መድኃኒቱን ከወሰደች በኋላ የሚወስዳትን እንቅልፍ ረስተሽ ነው? ቢሆንም አይታወቅም። እሷ እያለች እንደዚህ መሆኑ ጥሩ አይደለም። እና ለምን እሷ የሌለችበት አንሄድም? ሀሮን ግን ምን እየሆንክ ነው? ታማ የተኛችሁ እኮ እህቴ ናት። እሷን ለማስታመም እንጂ እኔ ልዝናና አልመጣሁም። አንቺ እህትሽን ለማስተማም የመጣሽ ሊመስልሽ ይችላል። ለእኔ ግን ከላይ የመጣችሁ ውዷ ስጦታዬ ነሽ። በእናትህ ሀሮን ድምፅህን ቀንስ፣ ርብቃ ትሰማለች። ተኝታለሽ አልኩሽ እኮ። ይልቅ ናፍቀሽኛል። ሀሮን እኔ የሁለታችንን ግንኙነት ርብቃ ብታውቅስ? ለእሷ አታሰቢ። በምንም መንገድ የሁለታችንን ግንኙነት ልታውቀው አትችልም። እህቴ ላይ እንደዚህ አይነት ነገር ማድረግ አልነበረብኝ። ምን አይነት ጨካኝ ነኝ ግን! ሚላን፣ ለምንድን ነው እንደዚህ እያልሽ ራስሽን የምትጎጂው? የምናሳልፈውን የደስታ ጊዜ አስቢ። ሌላው ነሽ። እንደሚወራው እኮ ቀላል አይደለም። እንዲከብድም እንዲቀልም የምታደርጊው አንቺ ነሽ። ይልቅ ስንት ሲሆና በጣም ናፍቀሽኛል። ይቅርታ ስለዚህ ሳምንት ሰው ሁሉ ነገር ተስተካክሎ የአንቺን ማምጣት ብቻ ነው የምጠብቀው። ብዙም አትጓጓ፣ የምመጣበት ቀን ሩቅ አይደለም። ጭራሽ ጊዜው እየቀረበ ሲመጣ ናፍቆቴ እየጨመረ ነው። አንዴ የጉራ ወሬህን ከጀመርክ ማቆሚያ የለህም አይደል? ሊሆንሽ የምሬ ይሁንልህ። ለማንኛውም ስመጣ የማርፍበትን ቦታ አመቻችልኝ። ለእሱ አታስቢ፣ አንቺ ብቻ ነው ይሄ ደውልልሻለሁ። ወይኔ ቆንጆ ፈለግሽ ነው? ከማን ጋር ነበር እያወራ ነበር? ከሊዲያ ጋር። ሊዲያ 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 ነች እህቴ። አንቺ እንኳን አታውቂያትም፣ ርብቃ ነች በደንብ የምታውቃት። ኧረ አዎ። ምን ነው? ኧረ ምንም፣ ከእህት ጋር የምታወራ ስለማይመስል። አይዞሽ አታስቢ፣ እህቴ ነች። ልትመጣ ስለሆነ አስተዋውቅሻለሁ። ልትመጣ? አዎ ነገ ልትመጣ ነው። ለስራ ጉዳይ እዚህ ስለምትመጣ የምታርፈው እዚህ ነው። ጥሩ ነው በጣም። አንቺንም ስራ ታግዝሻለች፣ ርብቃንም ትንከባከባታለች። እንደው ከመጣች አይቀር አንቺንም ታግዝሻለች ብዬ ነው እንጂ። አይ እኔ እንኳን እህቴን መንከባከቡ ደከመኝ ሰለቸኝ አላልኩም፣ ግን ብትመጣም ችግር የለም። አዎ እሱማ ምን ችግር አለው ብለሽ ነው። ጥሩ፣ የመጣው ስርዓት እንደቀረበ ልነግርህ ነው። እሺ እኔ ቆንጆ መጣሁ።
ሚላን እህት ያልኩሽ እሷ ነች ሊዲያ። እሷ ደግሞ የሚስቴ እህት ነች። እሷን የምታግዘኝ። ሚላን እንዴት ነሽ? ስለ አንቺ ብዙ ሰምቻለሁ። እዚህ ቤት እየረዳሻቸው እንደሆነ ሀሩን ነግሮኛል። ልክ ነው። እህቴን ለመንከባከብ እዚህ ከመጣሁ ትንሽ ቆይቻለሁ። አይዞሽ የኔ ቆንጆ፣ እዚህ ቤት እስካለው ድረስ እኔም አግዝሻለሁ። አይ አንቺማ ለስራ ነው የመጣሽው። እኔ ለእህቴ እበቃለሁ። እንደዛማ አይባልም። የወንድሜ ሚስት ማለት እኮ ለእኔም እህቴ ናት። እንደዚህ ብለሽማ አታርቂ። ወይኔ ይቅርታ፣ እንደዛ ለማለት ፈልጌ አልነበረም። እንደዛ ከተሰማሽ ግን በጣም ይቅርታ። ምንም አይደል። በሉ ቁጭ በሉ ሊዱ። አንቺም ከምን ጋር ነው የመጣሽው? ደክሞሻል። ልክ ነው፣ አረፍ በይ። እኔም የምበየው ነገር ላዘጋጅልሽ። እሺ፣ ግን መጀመሪያ ርቄ ማየት አለብኝ። ይቻላል። መኝታ ቤት ናት፣ ግቡ። እሺ። እንዴት ነሽ? ሀሩን መጣክ? መጣሁኝ የኔ ቆንጆ። ተመልከች ማንን ይዤልሽ እንደመጣሁ። ማናት? ርብቃ ረሳሻት እንዴ? ሊዱ እኮ ናት። ሊዲያ? አላወኳትም። አየሽ አይደል? ቶሎ ቶሎ መተሽ ያለመጠየቅሽን ውጤት ተረስተሻል። ብትረሳኝም አይፈረድባትም። በስም እንጂ በአካል መቼ ተዋወቅንና። እውነት ነው ርብቃ። ሊዱ ትንሽ ነግሬሽ አላውቅም እንዴ? ሊዱ፣ በጣም ይቅርታ አላስታወስኩም ነበር። እንዴት ነሽ? እንዴት ነሽ ርብቃ? እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን፣ እኔም በጣም ደህና ነኝ። መታመምሽን ሰምቼ እኮ ከዛሬ ነገ እመጣለሁ እያልኩኝ ምንም አልተመቸኝም። አረ ችግር የለውም። አይመችም እኮ። አይ ቢሆንም መምጣት ነበረብኝ። ያው መጣሽ አይደል? አዎ እሱማ። አሁንማ ሜሉንም ታግዛታለች ትንሽ ጊዜ እዚህ ስለምትቆይ። አዎ በስራ ጉዳይ እንግዲህ ትንሽ ሳላስቸግራችሁ አልቀርም። እንዴ ስለምን ማስቸገር ነው የምታወሪው? እስከፈለግሽው ሰዓት እዚህ መቆየት ትችያለሽ። አመሰግናለሁ በጣም። ሀሩን፣ ሜላን የምታርፍበትን ክፍል እንድታስተካክልላት ንገራት። እሺ እነግራታለሁ። አንቺ ግን እንዴት ነሽ? አሁን ለውጥ አለው? ደህና ነኝ ይመስገን። ተመስገን ማለቱ ነው የሚሻለው። አዎ ልክ ነሽ፣ እንደሱ ማለት ነው የሚሻለው። ግን በፎቶ ካየውሽ በጣም ከስተሻል። ያው ህመምም አይደል? አይመችም እኮ። አይዞሽ፣ አሁን እኔም ስላለው ከእህትሽ ጋር አብረን እንከባከብሻለን። በጣም አመሰግናለሁ። ለሀሩንም ቢሆን አሁን እኔ ስለመጣውለት ምንም አይጨነቅም። ስራውንም እንደ ልቡ መስራት ይችላል። ልክ ነው። እሱም ተጎድቷል በጣም እንጂ። ወንድሜ በጣም እንደተጎዳ ያስታውቅበታል። አሁን እኔ እህቱ መጥቼለታለሁ። ከዚህ በኋላ የሚያስፈልገውን ነገር ሁሉ ያስተካክልለታለሁ። ልክ ነሽ። እንክብካቤ ያስፈልገዋል። እህት? አሁን ለጊዜው የሀሩን እህት ነኝ። ግን እመነኝ ሀሩን፣ የዚህ ቤት እመቤት ሳልሆን ከዚህ ቤት አልወጣም። ያቺ በሽተኛ ሚስትህ እህቷም እንቅፋት አይሆንብኝም። ከዛሬ ጀምሮ ጦርነቱ በይፋ ተጀምሯል። ስለዚህ እራሳችሁን አዘጋጁ። ሀሩን የኔና የኔ ብቻ ነው፣ ለማንም አላጋራው። ስለዚህ ወይዘሮ ሩቃ ሀሩንን የግሌ የማድረግ ሂደት ውስጥ ለሚፈጠረው እያንዳንዱ ነገር ተዘጋጅበት። እኔ ከዓላማዬ ወደኋላ የምደካማ ሴት አይደለሁም።
በልተሽ ነው የሚበቃሽ። የጎረሽው በጣት የሚቆጠር ያቀረብሽ እኮ በጣም ብዙ ነው። የሚበቃኝን ያህል ደግሞ በልቻለሁ። እሺ በቃ ካልሽ አላስጨንቅሽ። አሁን መድኃኒትሽን ትወጫለሽ። እንደሱ ነው የሚሻለው። እሺ እና ሀሩን ግን የት ሄደው ነው? እኔ እንጃ ግቢ ውስጥ ናቸው መሰለኝ። ጨርሺ። ለእነሱ ምራት ማቅረቡን እንዳትረሽሽ፣ እንዳትቆይባቸው። በቃ አንቺ አትጨናነቂ፣ እኔ አስተካክላለሁ። እሺ እኔ የምልህ ግን የኔ ፍቅር ለምንድን ነው እህትየዋ እዚህ እንድትኖር የፈቀድክላት? ምን ነው ምን አደረገች ደግሞ? አስቢ፣ እሷ ባትኖር ርብቃ ማን ያስተማን ነበር? እሱማ ግን ከዚህ በኋላ ነው ያለው። የእሱ አስፈላጊነት ብዙም አልታየኝም። አታስቢ የኔ ቆንጆ፣ እሷ እዚህ ያለችው ቤቷን ለመንከባከብ ነው። ከአንድ ሰራተኛ ነጥለሽ አትመልከቻት። የቤቱ ንግስት አንቺ ብቻ ነሽ። እሱማ ምን ጥያቄ አለው? ስለዚህ የእሷ መኖር ሊረብሽሽ አይገባም። እሺ ግን ልንጠነቀቃት ይገባል። ይልቅ ናፍቀሽኝ። እኔ በሰላም ነው? ምን ነው? አይ እየተናደድሽ ትመስያለሽ። ምን የሚያናድድ ነገር አለ? እናናድዳለሁ? እኔ እንጃ፣ ምናልባት ስራ በዝቶብሽ ከሆነ እኔ ላግዝሽ እችላለሁ። አይ አንቺ ወንድምሽን በመንከባከብ ካገሽኝ ይበቃል። እሱም እንዳለ ሆኖ ማለት ነው። አያስፈልግም። እኔ የምልህ ግን ሀሩን፣ ወይ አንዳንድ እህቶች እንደ ሚስት ነው ለካ ወንድማቸው የሚንከባከቡት ማለት ሚላን ውዴ፣ ትንሽ በእኔና በሀሩን ወንድምና እህትነት የቀናሽ ትመስያለሽ። ምን ያስቀናኛል? እንደውም እኔ ከማውቀው ወንድምናት ለየት ስላለብኝ ነው። ምን ነው አንቺ ማድረግ ያልቻልሽውን ነገር እኔ ስላደረግኩት ነው የደበረሽ? ምንድን ነው በእናትሽ አንቺ አድርገሽን ያቃተኝ ነገር? ሀሩንን መንከባከብ ነው። ትላንት እንደመጣሽ አትርስ እንጂ እስከ ዛሬ እኮ እኔ ነበር ሲንከባከብ ነበር። ሜላኔ ምን ሆነሻል? ፊትሽ ልክ አይደለም። ደህና ነኝ እህቴ። ምነው ለምን ጠየቅሽ? የሆነ ነገር እንዳበሰችሽ ታስታውቂያለሽ። ምነው ከሀሩን እህት ካልተስማማችሁም እንዴ? እረ ምን አገናኝቶን ብለሽ ነው? ከዲያ ምን ሆነሽ ነው? እህቴ ሀሩን ያመጣት ሴት እህቱ አይደለችም። ውሽማው ናት። ዋሽቶሻል። ምን? ሜላ ምን ሆነሻል? ችግር ካለ ንገሪኝ እንጂ። ምንም የለም፣ ግን አንድ ነገር ልነግርሽ ነበር። ምንድን ነው እሱ? ምን መሰለሽ እህቴ? አዎ መድኃኒቱ አልሰጣት ነው እንጂ ለአንቺ የሚሆን አንዳንድ ነገሮች ገዝቼ መጥቼ። አመሰግናለሁ። በይ ልትነግሪኝ የነበረውን ነገር ጨርሽልኝ። ምንድን ነው እሱ? እኔ እንጃ፣ አንድ የምነግርሽ ነገር አለ ስትለኝ ነው አንተ የመጣው። ምንድን ነው እሱ? እንስማ ወይስ ሚስጥር ነው? አይ ሚስጥር እንኳን አይደለም። ካልሆነ እኔ መስማት እችላለሁ ማለት ነው።
አዎ። አረ እንደውም አንተ የምታውቀው ጉዳይ ነው። እኔ የማውቀው? አዎ። ካዲያ ንገሪኛ፣ ምንድን ነው? ያጃውን እህል ማለቆ ልነግርሽ ነበር። እንዴ ታዲያ ይሄንማ ለእኔ መናገር ትችይ ነበር። ይቅርታ ሰሞኑ ጊዜ ስለነበርክ እንዳላስጨንቅ ብዬ። ቢሆንም ይህን ነገር ርብቃን ሊያስጨንቃት አይገባም። እሺ በቃ ችግር የለውም፣ ሌላ ጊዜ እናንተ እነግራለሁ። አዎ የምትፈልጊው ነገር ሲኖር ለሀሩን መናገር ትችያለሽ። አትጨነቂ። ምንድን ነው? ለርብቃ ምንድን ነግረን ነበር? ምን ልነግራት እንደነበረማ አሳምረህ ታውቃለህ። ትሰሚኛለሽ? ይህ ነገር አይወጣሽም። እሺ ከአንተም ብሶ ደግሞ ልታስፈራራኝ ትፈልጋለህ እንዴ? ረስተሽ ነው? ላስታውስሽ እንዴ? ምን ነው እባክህ የምታስታውሰኝ? ከእህትሽ ጀርባ ከእኔ ጋር ምን ስትሰሪ እንደነበር። እሱ ለአንተ እውነተኛ የፍቅር ስሜት ያለ ይመስሎኝ ነበር። አንተ ለካ ልትጠቀምብኝ ነበር የፈለግከው። እህትሽ ይህን ነገር ብትሰማ ምን የሚፈጠር ይመስልሻል? አንተ አረመኔ! ለዚህ ስራ እንዲመች ነው ቀድመህ እኔን ያጠመድከኝ። ውሽማህን እህቴ ናት ብለህ ቤት ለማምጣት እንዲመች ነው አይደለ እኔ እነዚህ ነገር ውስጥ የከተትከኝ? እኔም ተጋለጥኩኝ ማለት አንቺም ከእህትሽ ጋር እንደምትለያይ ይወቂ። ስለዚህ በዚህ እያስፈራራክ ዝም እንድል ልታደርገኝ ባልሆነ ምርጫ አንቺ ነው። ምርጬ ምን እንደሆነ አሳያለሁ። እሺ ልቀቅ። እየሞከርሽ ነው? ምን እንደማደርግ ነግሬሽ ሳይሆን አድርጌ ነው ማሳይሽ እኮ። እስቲ እንይሻ። ሁሉንም ነገር አውቄያለሁ። አንቺ የሀሩን እህት ሳትሆኚ ውሽማ መሆንሽንም ጭምር ማለት ነው። እና ምን ይታለስ? አሁን ይሄ ቅሌትሽ ለእህቴ ነግሬ ሳላዋርድሽ ኮተትሽን ስብስብ አድርገሽ ውጪ። እሱን እንኳን አታስቢው። ለምን? ጥሩ ጥያቄ። ሀሩንን ትቼ የትም ስለማልሄድ። አንቺ አታፍሪ? ሚስት ያለው ሰውዬ ላይ ስትጣበቂበት እንዴት ነው ነገሩ? አንቺም እኮ ሚስት እንዳለው እያወቅሽ ነው የተጣበቅሽበት። እንዲሁም ያንቺ አይመስልም እንዴ? የእህትሽ ባል እኮ ነው። እሱ አንቺ ነው የሚመለከትሽ። ምን እንዳበሳጨሽ እኮ በደንብ ገብቶኛል። ምንድን ነው እሱ? ገና ለገና ሀሩንን ስለቀማውሽ እንጂ ለእህትሽ ተቆርቆረሽ እንዳልሆነ እኮ ግልጽ ነው። ትሰሚያለሽ? ሀሩን የኔ ብቻ ነው፣ ማንም አይወስደውም ከኔ። አትሳሳች የኔ ቆንጆ፣ ሀሩን ያንቺ ሳይሆን የኔ ነው። እሺ፣ እዚህ ቤት የመጣሽው እህትሽን ለማስታመን በሰራተኝነት ነው። እሱን ረሳሽው እንዴ? ምን አልሽ አንቺ? እኔ ነኝ ሰራተኛ? ምን ለማድረግ እየሞከርሽ ነው? ሚላ ምን እየሆንሽ ነው? አንቺ ልጅ ጤና የለሽም እንዴ? ምን እየሆንሽ ነው? ያምሻል እንዴ? የኔ የሆነ ነገር ሲነካ ያንገበግበኛል። ይኸውልሽ ሚላ፣ ሌላ ችግር ውስጥ ባንገባ ጥሩ ነው። እሺ፣ ከዚህ በላይ ምን አይነት ችግር ውስጥ ነው? ምን እየተፈጠረ ነው? ሚላን ረፊ፣ ሚላን ምን እየሆንሽ ነው? ረፊ፣ ሚላን ምን እያደረግሽ ነው? ልቀቂ። ሀሩን መጣ። ልገለኝ ነበር እኮ። ጤነኛ አይደለሽም እንዴ? እህቴ ምን ታርግሽ? ውሸታም! እህት ሳትሆን ውሽማ ናት። አትጩ። ርብቃ እንዳሰማ ትስማ። ይህን ቅሌታችሁን ማን ትስማ እንጂ እህቴ ናት ብለህ ያመጣሃት ሴት ማን እንደሆነች ማወቅ አለባት። ሀሩን፣ እቺ ሴት ጤነኛ አትመስለኝም። የሆነን መፍትሄ ፈልገን ከዚህ ቤት ማስወጣት አለብን። ተይ እንጂ
ጭራሽ እኔን ከዚህ ቤት የማስወጣት እቅዳለሽ? አዎ፣ በዚህ ሁኔታሽ ከአንቺ ጋር መኖር በጣም ከባድ ነው። ማን ቀድሞ እንደሚወጣማ አሁን እናያለን። ምን ልታደርጊ? ሁሉንም ነገር ለርብቃ እነግራታለሁ። ሚላን አታደርጊ። እሱን አብረን ብናይ ይሻላል። ሚላን ነኝ። ሚላን በቃሽ። እህትሽ ታማሚ ነች፣ አታስደንግጫት። ውጪ እንነጋገር። አንተ ለእህቴ የምትገባ ሰው አይደለም። አንተም ሆነ ውሽማ ዛሬ ጭንብላችሁ የሚገፈፍበት ቀን ነው። ምን እያልሽ ነው ሚላን? እኔ እኮ ለሃሮን ዝም በይ! አፍሽን ዝጊ! እህትና ወንድምነታችሁን ልታሳዩን ነው እዚህ ቤት የተሰበሰባችሁት? ስሜ ሊዲያ፣ የታመመች እህቴን አስታማሚ መስላችሁ እኔን ልታታልሉኝ አትችሉም። ሚላን ድንበር እያለፍሽ ነው። ይህን ውሸትሽን የምትወሪው እዚህ ቤት ውስጥ አይደለም። እሺ አሁን ውጪ። ሁሉም ነገር እዚህ ጋር ያበቃል። ርብቃ! ርብቂ! እነዚህ ሰዎች እያታለሉሽ ነው። እቺ ሴቶሽማ ናት፣ እህቷ አይደለችም።